በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከትንሣኤ በኋላ ወይም ሚያዝያ 26 2017 በዕለተ ሰንበት በቅዳሴው ላይ የሚሰበከው የዕለቱ ምስባክ ይህ ነው። ይእዜ እትነሣ ይቤ እግዚአብሔር ሬሲ መድኃኒተ ወአግህድ ቦቱ ቃለ እግዚአብሔር ቃል ንጹሕ ይእዜ እግዚአብሔር ሬሲ መድኃኒተ ወአግህድ ቦቱ ቃለ እግዚአብሔር ቃል ንጹሕ ይእዜ እትነሣ ይቤ እግዚአብሔር መድኃኒተ ወአግህድ ቦቱ ቃለ እግዚአብሔር ቃል ንጹሕ ይእዜ እትነሣ ይቤ እግዚአብሔር ሬሲ መድኃኒተ ወአግህድ ቦቱ ቃለ እግዚአብሔር ቃል ንጹሕ። ትርጉም እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ በላይም እገለጣለሁ። የእግዚአብሔር ቃላት የነጹ ቃላት ናቸው። መዝሙር 11 ከቁጥር 5 ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ሲሆን ስለ ትንሣኤው የተነገረ ቃል ነው። ስለ ድሃዎች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ በላይም እገለጣለሁ። በምድር ላይ እንደተፈተነ 7 ጊዜም እንደተጣራ ብር የእግዚአብሔር ቃላት የነጹ ናቸው እያለ ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት የረቀቀውን አጉልቶ የራቀውን አቅርቦ እግዚአብሔር አምላክ ስለገለጸለት በትንቢት መነጽር አስቀድሞ ተመልክቶ አምላካችን እግዚአብሔር ፈጥኖ እንደሚነሳ በዚህ መዝሙር ክፍል ላይ ተናግሮ አማንም ይዜ እትነሣ ይቤ እግዚአብሔር ያን ጊዜ እግዚአብሔር በረድኤት እነሳለሁ። ሬሲ መድኃኒተ ወአግህድ ቦቱ ድህነቴን አደርጋለሁ፣ ኃይሌን እገልጻለሁ። ቃለ እግዚአብሔር ቃል ንጹሕ፣ ቃለ እግዚአብሔር ከሐሰት ከዝሩነት ንጹሕ ነው እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር እንደሚገለጥ ከተገለጸም በኋላ በከርሰ መቃብር አድሬ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳልል እነሳለሁ፣ ኃይሌን በትንሣኤ እገልጻለሁ፣ ሞትን በሞቴ እሽረዋለሁ እያለ አስቀድሞ ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት አምላካችን እግዚአብሔር በዚህ ምድር ላይ መጥቶ በከርሰ መቃብር ውሎና አድሮ እንደሚነሳ በትንቢት መነጽር
አይቶ የተናገረው ነውና በዚህ በዘመነ ትንሣኤ ያዘኑትን እያጽናናን የተራቡትን እያበላን በቅድስት ቤተ ክርስቲያን እየመጣን ቅዱስ ሥጋውን ክቡር ደሙን እየተቀበል እስከ መጨረሻው ጸንተ እንድንኖር የአምላካችን ቅዱስ ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።